እንደውም አንቺ ነሽ ስለዚህ ስርዓት ለሌለው ቃልሽ መመዝለቅ ያለብሽ። እኔ እኮ ቆይ ግርም የሚለኝ ያኔ ስንማር እሳት ነበርሽ እኮ አሁን አመዶንኩብሽ። ቀላል አመድ። አሁንማ እኮ በቃ ያለ እድሜሽ እኮ ሽንትሽ ቀዘቀዘ። እኔ ነው ሽንቴ ነው እሳት ነበርሽ ያልሽው? አንቺን ነው እንጂ እኔ ምን የላብራቶሪ ቴክኒሻን አይደለሁ ሽንትሽን ሙቀት የምለካው። ሽንትሽ ቀዘቀዘ ስትይ ነው መፍዙዞንሽ ለማለት ነው። እኔ ግን በጣም ግርም ያለኝ እንደዛ ያንን ሁሉ ወንድ ከፍ ዝቅ እንዳላደረግሽ አሁን ማን ፎርማት አድርጎ የጅልጥነት ሶፍትዌር እንደጫነብሽ ብቻ ነው። ምን ታረጊዋለሽ? እሱማ ምን አደርገዋለሁ? የት ይደርሳል የተባለ ዛፍ ቀበሌ ቆረጠው ብዬ ከማዘን ውጭ። ለራስሽ ዘኝ በእድሜሽ መብሰል ሲኖርብሽ ጥሬ ሆነሽ ለቀረሽ። እኔስ ጥሬ ልሆን? አንቺ እኮ ከመብሰልም አልፈሽ አረርሽ ጠንዛሽ። ቆይ ምን አድርጊ ነው የምትይ? እስኪ አግብተሽ ወልደሽ ከብደሽ አለሜን አሳይኝ እስኪ። እኔ እኮ አንቺ እኮ አታፍሪ። ምግብ ስለምትወጂ እኮ ከብደሽ ስልሽ በኪሎ መስሎሻል አይደል? አዎ መስሎኛል። ቆይ አንቺ ችግር እኔ ምግብ ከመውደዴ ጋር ነው እንዴ? ኧረ እኔ ምን አገባኝ? ከፈለግሽ ለምን ሳፋ ሙሉ ምግብ አትበይም? ግን አንድ እውነት ልንገርሽ፣ ወንዶች ምግብ የምትበላ ሴት ፎቢያቸው ነች። መጠጥ ስንጠጣ ምግብ ከምትወጂ ጥንብስ ብለሽ ሰክረሽ እንደ ግመል ሽንት ዚግዛግ እየሰራሽ ብትሄጂ ይሻላቸዋል። እንደሱ የሚወዱት ያንቺ ቢጤ ወንዶች ይሆናሉ። አረ ሁሉም ናቸው። እንኳን የሸመተ ያረሰም አይችልሽ ሂጂ ወደ እናትሽ የወለደ አይጥልም ብለው ሆድሽን ረግጦ ነው የሚያባርርሽ። ቀረሁበት ሳይሆን ቆሜ ቀረው ብትይ ነው የሚሻልሽ። ሌላም ቆሜ ቀራለሁ። ልክ ስፈልግ አምላኬ ሰው ስጠኝ በልኬ ብዬ ስጸልይ ካለበት አብጦ ያመጣዋል። ምግብ እንደዚህ እየወደድሽ አይደለም ሰው በልክሽ ልታገኝ ሰፍተሽ የምታስጠብቢው ራሱ አታገኝ። ትንሽ በፈጣሪ ስራ ይገባሽ አልመሰለሽ? በፈጣሪ ስራ አልገባሁኝም፣ ግን ወንዶች ምግብ የምትወድ ሴት እንዳትገጥማቸው የመከላከያ ጸሎት አላቸው። ምንድን ነው የመከላከያ ጸሎታቸው? አምላኬ ሆይ ከሴት ሆዳም ከጥጃ ቀንዳም ሰውረኝ የሚል ነው። ወይኔ ቤቢ ድጋሚ ደወለ። አንስተሽ አዋራ ነው። እሱንም በየ30 ደቂቃ ደውል ብለሽ እንዳላርም ሞልተሻል። ቆይ እባክሽ ትንሽ ልሻው ብዬ እኮ ነው። በስልክ ደግሞ እንዴት አድርገሽ ነው የምታሽው? እድሜ ለቴክኖሎጂ። ዓለምን አንድ መንደር አድርጓት በስልክ መተሻሸት አይደለም ልጅ መውለድ እስከሚቀርሽ ድረስ ስንት ተአምር ይሰራል መሰለሽ። በቴክኖሎጂ ዓለምን አንድ መንደር ያደረጋት በኢንፎርሜሽን ነው እንጂ በመተሻሸት አይደለም። ኢንፎርሜሽኑ በ2GB ጊዜ ቀረ። አሁን ረቀቅ ብለን በ4G እና በ5G እንደ ጉድ ተፈታተጊዋለሽ። እስቲ ተፈታትከሽ አሳይ። ወይ አረ እዚህ ቁጭ ብለሽ እየሰማሽ? ይሄማ ከባህላችን ጋር ማይሄድም እንዴ። ማሸት ደግሞ ከመች ጀምሮ ነው ጎጂ ባህል የሆነው? ወይ ልሻው ስልሽ ቅድም ወድቆ ወይንም ደግሞ ገላውን ሲታጠብ እድፉ ተድበልብሎ የህፃን ልጅ ጭንቅላት የሚያክል የጭቃ ብይ እስኪሰራ ልፈትገው መስሎሽ ነበር እንዴ? እድፉ ተድበልብሎ የህፃን ልጅ ጭንቅላት እስከሚያክል ማንን እየጠበቀ ነው? አይታጠብም እንዴ? እንግዲህ መንግስት መንገዱ እንደሚያጸዳው እሱንም መጥቶ እስከሚያጸዳው እየጠበቀ ይሆናል። ይሄ ትንሽ ቆይቶ ኮትኩታችሁ ችግኝ ትከሉብኝ እንዳይል በፍራት ነው። አይ እሱን እንኳን አትፍሪ፣ ኮትኩቶ የሚተክለው እሱ ነው። አይ ችግኝ ተክሎ የዜግነት ግዴታም ከተወጣ አንቺ ፍትግ አድርገሽ ብታሹም ችግር የለውም። እሱ እንኳን ልክ ነሽ። ፍቅር የሚጣፍጠው እኮ ሰተሽ ስትቀበይ ነው። የምን ፍቅር ነው የሚጣፍጠው? ችግኝ የምትከል ፍቅር። አንቺ ግን ምን አይነቷ ነፈዝነሽ በእግዚአብሔር። እኔ ደግሞ እኮ እንደዛ ፈታ ብለሽ ስለመትከል ስለመተሻሸት ምናምን ስታወሪ እኮ ጨዋታ የገብቶሽ መስሎኝ ነው። አልገባኝም እንዴ? ወይ አሁንስ ለዚህ ጀዝባነትሽ የሚመጥን ስድብ ራሱ አጣውልሽ። እኔ ቅድም ሲደውልሽው ያልኩትኝ ትንሽ ደጅ ላስጠናው ለማለት ፈልጌ ነው። ነው እንዴ? እሺ ነው እኮ። እንደው መቼ ይሆን ግን በጨዋታ ከኔ እኩል የምትራመጀው? በስልክ ማሸት ጀምር ይሆናል። ኧረ አንቺ መቼም አትጀምሪም እንዴ? ከ2GB ወርደሽ እኮ የአናሎጉ ድሮ 20 ሳንቲ ጨምረንበት የሚሰራው የህዝብ ስልክ አለ አይደል? እሱ ላይ ወርደሻል እኮ። ወይ ምናልባት አንቺ ወርደሽ እኔ ወጥቼ ሊሆንም ይችላል። ምን ጭራሽ በእርድና ከኔ እኩል ልትፎካከሪ ባልሆነ። ስሚ ከቂጥሽ እንደ ኳስ ወደ ላይ ብትጠለጂ ራሱ ከኔ እኩል አትሆኝም። እሺ
አንቺ ተጠልዘሽ ነው እንዲያረዳውሹ በእናትሽ እኔማ ፖፖ ላይ ደቅ ብዬ ራሱ እሳት የላስኩ አራዳ ነበር። ወይ መቅዲዬ ሚላስ ምግባትሽ ነው እሳት የላሹ? አንቺ ኩንታል ፋራ ወይስ የጨሰ እሳት የላሰ ምናምን የሚባለው በርድና ጥግ መድረስሽን ለመግለጽ ነው። እኔ ያለሁበት ስለተመቸኝ እሳት መላስም መጨስም አልፈልግም። ምን ነው አንቺ ግን ፋራነቴን አልፋታውም አልሽ ነው ወይስ ምን በፋርነት አበል ይከፈልሻል? አሁን እኔን ተይኝና አሻለሁ ብለሽ እንዳትታሽ ደውይለት። ማ እኔ መቅዲ አታቂኝም ማለት ነው። ስንቱን ወንድ መሰለሽ በፎንቄ ቂጡ ሚንቀጠቀጥ። አሃ ወንዶቹ ምን ያህል እንደሚወድሽ የምታውቂው የመቀመጫቸውን መንቀጥቀጥ በሬክተር ስኬል እየለካሽ ነው። አይ በኪሎ ሜትር ለክቼ ነው። ያው አላልኩሽም ደግሞ ደወለ። ይሄማ ከመንቀጥቀጥም አልፎ ተንዘብዝፏል። ቀላል ተንዘብዝፏል። ቂጡን ብቻ ለይቶ ወባ ያዘው እስኪመስል ድረስ ነው። በቃ አንሽለት። የመንቀጥቀጥም ጡር አለው። እሺ አነሳዋለሁ፣ ግን ላውድ አድርጌ ነው የማወራው። በዛውም ወንድ ልጅ እንዴት ለሃጩ እንደምታዝረከርኪ ልምድ ትቀስሚያለሽ። ኧረ እኔ ለሃጩ የሚዝረከረከው እንዳልፈልግም። ሄሎ ቤቢ። አይሻልሽም ፒፒ? ምን? አንቺ ግን ለምን አትፋችኝም? በቃ አልፈልግም አልኩሽ አይደል? እንደ የምመገግም ነው እንዴ? ኤርሚ ተሳስተህ እንዳይሆን አላወቀኝም እንዴ? ባክሽ አልተሳሳትኩም። መቅደስ አይደለሽ? መቅደስ ሳይሆን መቅዲ ነኝ። ምናልባት ሴፍ ስታደርግ ከሌላ መቅደስ ጋር ተመሳችቼብክ ይሆናል። አቦኔ ካንቺ ሌላ መቅደስ የምትባል አላውቅም። በቃ አልፈልግም አልኩሽ አይደል? እንደ የምን አስሬ ሚስኮል ማድረግ ነው? እሰይ እንኳን አረኩ እና ምን አባል ታመጣ ነው? ሂጂ ባክሽ። በሚስኮል ብዛት በቫይብሬቱ ግሬ ልታሳጥሪው ነው እንዴ? ምን አባ እንኳን አይደለም እግር ለምን ቁመትህ አያጥርም? አንተ ስማ ማትረባ ጀዝባ ጅንጅብል ፊት። እሺ አላውቅህም እንዴ ደግሞ አመዳ። እኔማ እንደውም ቆይ ልብስ ቀይሬ ልምጣ። እንዴ የት አግኝተሽ ነው ማንነትሽ የምታሳዩ? እሱ እኮ ማግኘትም ማየትም አልፈልግም ነው ያለው። አንቺ ደግሞ ማን እሱን አግኝቻ አሳየዋለሁ አለ እና ሳታገኙ ያሳየዋለሁ ያልሽው ንዴትሽን በቪዲዮ ቀርጸሽ ልትልኪላት ነው? እሾክም በሾክ ነው። ጓደኛውን ጠብሼ እንዳሳረረኝ አሳርረዋለሁ። እሱ ካልፈለገ ጓደኛውን አይደለም ወንድሙን ብጠብሽለት አያርም። እሱ ለእኔ ተይው። ወንድ ልጅ ጠንቅቄ ነው የማውቀው። እንዴ ስንት ዘመን እኮ ጢባ ጥቤ ስጫወትባቸው ነው የኖርኩት። አሁን ደግሞ ጓደኛዋን ሞክራለሁ ብለሽ ለሁለት ተማክረው ሁለቱም የተቀባበሉ ጢባ ጥቤ እንዳይጫወቱብሽ። ግድ የለሽም። የትኛውም ወንድ የጣሉበትን ሲያነሱበት አይወድም። እንደኔ ቢቀርብሽ ነው የሚሻለው። እንዳንቺ ነዋ። እንደኔ ግን አይቀርብኝም። እንደፈለግሽ ነው የለውበት። እንዴት የለሽበትም እንዴ? ቆይ ጓደኛሽ አይደለው እንዴ እንደዚህ ጭቃ ሲያደርግኝ ዝም ትያለሽ? ዝምም አላልኩም። እንደ ጓደኝነቴ ይቅርብሽ ብዬ በከርኩሽ እኮ። ይቅርብሽ ማለት እኮ የቀባሽን ጭቃ ብራንድ ሜካፕ ነው ብለሽ በደንብ ለቅልቂ ማለት እኮ። ንቀው መተውም እኮ በብልጠት ማሸነፍ ነው። እባክሽ አልተውም። እንደውም አሁን ጓደኛው ጋር ደውለታለሁ። አሎ መቅዲ። ሰማሽ አይደል? መቅዲ ብሎ ነው የሚያቆላምጥ። አውራትሽን ቀጥይ። መጀመሪያ ላይ አቆላምጦ በኋላ ክፍል ይልሽ ይሆናል። አሁን እኮ ልወጣ ብዬ ልብስ እየቀየርኩ ነበር። ከመሸ ወዴት ነው? ከቤት ትንሽ ደበረኝና ወጣ ብዬ ፈታ ልበል ብዬ ነው። ዛሬ ሊቀወጥለት ነው እንዴ? ቀላል። የት ሆነክ ነው? በደው ፈለግሽ እንዴ? ቢንዬ አንተ ያልተፈለክ ማን ሊፈለግ ነው? እንደውም ዛሬ አብረን ብናብሽ በጣም ነው ደስ የሚለኝ። በጣጣል ውጪ ዳደውይልኝ። እሺ ማይ ላቭ። ቆይ በእምነት የምትባል ጓደኛዬ ላስተዋውቅህ። አብረን የምንመጣው ያንቺ አምሻል ደና አይደለም። እሺ ዝም ብለሽ አውሪ። ቆይ የገባው ነው። ምንድን ነው የገባው? ትምህርት ኮሌጅ በጥቷል። ይሄው ከስታይልሽ ጋር ከኮፍያሽም ጋር የሚሄድ ምርጥ ቀሚስ ያመጣልሽ። ገና ካንቺ ጋር እጄ እንሰራለሁ። እንዴ ምን ስራ መጣሽ? የኔ እናት እንዴ በአለም የላብ አደሮች ቀን በታወጀው መሰረት የ8 ሰዓት ግዴታችንን ቢሮ ጨረስን እኮ። የኔ እናት እንዴት ነው የሚያስቀባጥርሽ? እኔ ስለ ቢሮ አላወራሁም።
አሃ ይቅርታ፣ እኔ ነኝ ጣቢያ የቀላቀልኩት። ለካ ቤርጎ ተገብቶ ስለሚሰራ ስራ ጠየቅሽኝ። የምን ቤርጎ ነው የምትይው? ምን አይነት ይሆንልሽ? 5 ስታር ወይንስ 3 ስታር ሆቴል ሆኖ የአልጋው ስፋት እንኳን አንቺን ፈረስ የሚያስጋልብ ማለት ከፈለግሽ። በላይሽ ላይ ፈረስ ጋልበብሽ። ወይ ምን ነው በምንዬ አይከፈልበት። አሁን እኔን የመሰለሽ ቀሽት ልጅ አንዱ ፈረስ የሆነ ጎረምሳ መጥቶ ከሚጋልበኝ አንዱን መለሎ ይጋልብሽ ብለሽ ብትመኝል። መለሎ አይደለም ለምን ጎዶሎ አይጋልብሽም? ይሁን ጎዶሎንስ ቢሆን ማናየብኝ። የሀገራችን አልጋ እንደሆነ ሜትር ከ20 ነው። ዋና ፍቅር ነው በሚለው ስንተኛ እኩል እንሆናለን። አንቺ ልጅ ግን ምንሽም አላማረኝም። ሁለታችንም ከህዋን ወገን ነን። አሁን እኔ ባምርሽ ባላምርሽ ምን ይጠቅምሻል? ይልቁንስ እንሄድና አንዱን የሚያምርሽን ከአዳም ወንድሜ ተመርጫለሽ። አልመርጥም። ቤተሰቦቼ በደህና ጊዜ ብዙ ወንድም ወልደውልኛል። በምን ይሞች? አሁን ግን በጥፊ ብዬ ላነቃሽ ነው። አዳም ወንድሜ ስል ወንድም የሚሆንሽ ማለት ነው። እና አዳም ብሎ እህት አለ እንዴ? አንቺ ተጨማሪ ወንድም ምን ይሰራልሻል? ወይ እንደ ድሮ በቤተሰብ ቁጥር ብዛት ህብረቱ ሱቅ ሄደሽ ስኳርና ሳሙና አትቀበይበት። ወንድም የሚያስፈልገው ለስኳርና ለሳሙና ነው እንዴ? እሱማ ለዘይትም ነው። አንቺ ልጅ አስቤዛ አልቆብሻል መሰለኝ። አይ አሁንስ በጣም በዛ። አንቺ ነገር በብኪኒ ካልመጣ አይገባሽም እንዴ? ማለት ቆይ ዘይት የምታውቂው የሚበላውን ብቻ ነው? የመኪና ዘይትም አለ። እንከፍ ውስጥሽ ያለው ዘይት እስከ ዛሬ ተቀይሮ ባለማወቁ እንጉልፋቶ ሊሰራ ነው። አንቺ እዚህ ቁጭ ብለሽ ስለ መኪና ዘይት ታወሪያለሽ። አቤት አቤት አቤት! ያንቺ ልጅ እውቀት ሶቅራጥስን ያስድቃል። አይሻልሽም ጲላጦስን? እንዴ የትኛው ሰውነታችን ክፍል ውስጥ ነው ዘይት አለና ካልተቀየረ እንጉልፋቶ ያመጣል የምትይኝ? እኮ ካላወቅሽ እንደዚህ ጠይቂ። የሌለ ነገር ለምን ጠይቃለሁ? ወይስ ባዮሎጂ የተማርሽው ቴክኒክና ሙያ ኮሌጅ ነው? ናይ እንጨት መላጊያና መሰንጠቂያ ኮሌጅ ነው። እሱን ካልሽ ልክ ነው። ለእንጨት መሰንጠቂያ ማሽን ዘይት ስለሚያስፈልገው እዛ ተምርሽ ይሆናል። እንዴ ለምን የቤቱን እቃ ጠቅላላ ሶፋውንም ለምን አላወጣልሽም እና ብሎኬት ማምረቻም ጨምረሽ ቤቱን ጥቃቅንና አነስተኛ ወርክሾፕ አታደርጊው? እንደው እስቲ ሰውነታችን ውስጥ ዘይት አለ ያልሽውን ልመንሽ። የምናስቀይረው ቶታል ነው ወይስ አችፕ? አረዛ ምን አስኬደሽ እና ሊድ እንዴ አንቺ እኮ የአዳምን ዘር በሙሉ ወንድሜ ካልሆነ ብለሽ ክክም ስላልሽ እኮ ነው አንዱን ጠበስበስ አድርገሽ ቤትሽ ይዘሽ መግባት ነው። ጭራሽ ወንድ ነው ዘይቴን የሚቀይርልኝ እንዴ? አዋ ወየው እስከምትይ ድረስ እያገላበጠ በመቆየት ብዛት የዛገውን ዘይትሽን ደፍቶ በማዕድን የበለጸገውን ይቀይርልሽ ነበር። ታዲያ ምን ዘይት ያለሽ? ለዝገት መከላከያ ከሆነ እኮ አንቲረስት ነው መቀየር ያለብን።